አንድ ጊዜ ከቆረብኩ በኋላ ድጋሚ ኃጢአትን ብሰራስ? ይህ ነገር እንግዲህ ብዙ ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ከሚያደርጋቸው ምክንያቶች ውስጥ አንዱና ዋነኛው ይመስለኛል። እንግዲህ ከዚህ ጋር በተያያዘ አስቀድመን ልንረዳ የሚገባው ነገር ምንድነው? አንድ ሰው ቆራቢም ሆነ አይቁረብም ኃጢአትን በፍጹም ሊያደርግ አይገባም። የመጀመሪያው እሱ መታወቅ ያለበት እሱ ነው። ግን ምንም አይነት ኃጢአትን ሳይሰራ ዝም ብሎ እንደዚህ መኖር ግን አይቻልም። በአንዴ ፐርፌክት መሆን አይቻልም። የሚቆርብ ሰውም ቢሆን ማለት ነው። ወደ ቅዱስ ቁርባን መቅረብ ማለት ቀስ በቀስ ክርስቶስን በመምሰል ህይወት ውስጥ ማደግ ነው። እድገት ውስጥ ደግሞ መውደቅ መነሳት አለ። ስለዚህ አንድ ሰው ከቆረበ በኋላ በቃ በአንዴ ፐርፌክት ይሆናል አይሆንም። እሺ፣ ስለዛ ሊወድቅ ይችላል። በድካም ውስጥ ሊወድቅ ይችላል፣ ሊገባ ይችላል። ግን እዚያ ግን ታላቅ የምስራች አለ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ላይ የሚናገረው ምን ይላል? በድካማችን ሊራራልን የማይችል ሊቀ ካህናት ኧረ እኛ የለንም ይላል። የሐዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ነው። ሊቀ ካህናቱ ኢየሱስ ነው እና ምን አለ? በድካማችን ሊራራልን የማይችል ሊቀ ካህናት ኧረ እኛስ የለንም እኮ። ስለዛ በድካማችን እኮ ይራራልናል ጌታችን ኢየሱስ እያለ ነው። ስለዛ በድካም ውስጥ ለሚወድቅ ሰው ጌታ እንደው ያይና ማለት ነው ኦኬ ወደክ ፍርድህን ጠብቅ እያለ ብቻ የሚመዘግብ የሆነ ዳኛ ብቻ ሆኖ የተቀመጠ አይደለም። ይልቁንም የሚራራልን ነው። ስለዛ ልክ ስንወድቅ በድካም ውስጥ ስናልፍ አይቶ ይረዳናል እና ተረድቶን ደግሞ የሚራራ ነውና ልጄ ድካም ውስጥ ገባች ብሎ የሚራራልን የሚሳሳልን መነሳታችን የሚናፍቅ እጁን ክንዱን የሚሰድልን ጌታ ነው ያለን። ስለዚህ ከኛ የሚጠበቀው በንስሐ ወደ እርሱ ዞር ማለት ብቻ ነው። ለዛ ነው ቀጠል አድርጎ ቅዱስ ጳውሎስ ምን የሚለው? እንግዲህ ምህረትን እንድንቀበል ይላል። ልክ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ ደግሞ የሚረዳንን የሚያግዘንን ያንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዛ በእምነት ሆኖ ሰው በንስሐ ወደ ጌታ የሚቀርብ ከሆነ ወደ እግዚአብሔር የሚመለስ ከሆነ የኃጢአት ማስተሰሪያ የሆነ ጌታችን ኢየሱስ በአብ ዘንድ አለና የኃጢአት ስርየትን ደግሞ ድጋሚ እናገኛለን። እንዲህ ያለ ታላቅ ዕድልን ነው ጌታችን ይሰጠን። ስለዚህ ቅዱስ ቁርባን እንቀበላለን። ኃጢአት መስራት በፍጹም የለብንም። ግን ብንሰራ በድካም ውስጥ ብንወድቅ በድካማችን የሚራራልን ጌታ አለን። ጓጉቶ መመለሳችን የሚጠብቅ ጌታ ነው ያለን። ጋይስ ይሄ እንግዲህ ተስፋ ካልሆነ ይሄ ቃል እኔ የትኛው ቃል ተስፋ ሊሆን እንደሚችልም አላውቅም። እንዲህ ያለ ጌታ ካለን እንግዲያውስ ንስሐ ደግሞ እንገባና ተመልሰን እንቆርባለን እያልን እየወደቅን እየተነሳን ልክ መጽሐፍ እንደሚናገረው ጠላቴ ሆይ ደስ አይበልህ በወድቅም እነሳለሁ እያልን እየተነሳን ወደ እግዚአብሔር እየቀረብን ቀስ በቀስ እያደግን ራሱን ወደ ክርስቶስ እናድጋለን፣ እርሱን ወደ መምሰል እናድጋለን ነው። ስለዛ ኃጢአት ብሰራስ የሚለው ወደ ኋላ ያስቀረንም። ወላጆችም ልጆችን ኃጢአት ትሰሪያለሽና አትቁረቢ አይባልም። ይቆየን።